አምሮሽ ያተኮረበት ነገር በህይወትሽ ይበዛ። አልችልም ብለሽ አንቺ መናገር ከጀመርሽ አምሮሽ ምን ያደርጋል መሰለሽ? እንደ ጉግል ነው። ስላለመቻል የምታቂው ነገር፣ ከዚህ በፊት ሞክረሽ የወደቅሽውን፣ ከዚህ በፊት ሌሎች ሰዎች ሞክረው የወደቁትን ሳይሳካላቸው የቀረውን ይነግርሻል። ያንኑ አምሮ ግን እችላለሁ ብለሽ ደግሞ ስትነግሪው ያንኑ ይሰራል። ከዚህ በፊት ሰዎች አይቻልም እንኳን ብለውሽ ያደረግሽበትን ጊዜ ያስታውስሻል። ሰዎች ሲያደርጉ ሲሳካላቸው ያሳይሻል። አንቺ እንደጠየቅሽው ነው የሚሰጥሽ እንጂ እሱ አይወስንልሽ። የምናተኩርበት ነገር ህይወታችንን በጣም መልኩን ያስይዘዋል። በኢኮኖሚም ይሁን ያለንበትን ችግር ኮምፕሌን ካደረግ ማለትም በቃ ሮሮ ካረግ በቃ ይሄ ህይወት ጥሩ አይደለም እያልሽ የምታስቢ ከሆነ እቺ ዓለም ላይ እቺ ሀገር ላይ ምናምን እያልሽ የምታስቢ ከሆነ የበለጠ አእምሮሽ ምን እያደረገ ይሄዳል? ከምታስቢው ነገር ጋር አብሮ ያስኬድልሻል። ነገር ግን ልክ አመለካከትሽን ስትቀይሪው ልክ ኦኬ ሁኔታዎች ጥሩ አይደሉም፣ ሪያሊቲው እሱ ነው። ነገር ግን እኔ ያሉኝን ጥንካሬዎች ምንድን ናቸው? እነንተና እኮ በዚህ ሁኔታ ውስጥ እንደዚህ እየተለወጡ ነው፣ እንዴት ተለወጡ ብለሽ ማሰብ ስትጀምሪ በዚሁ ባለንበት ችግር ውስጥ የተለያየ ሰዎች ህይወታቸው ጭራሽ ከፍ እያለ እየሄደ ነው። አብረውን የነበሩ ሰዎች ነው ማወራሽ። ዝቅታውን እየከበዳቸው አይደለም ማወራሽ፣ እያደጉ ያሉ ሰዎች አሉ። እንዴት እያደጉ? ትኩረት ያረግሽበት ነገር ምን ያለ በህይወትሽ ላይ ይበዛል አላልኩ? የነሱ እድገት ላይ እያሰብሽ እንዴት ነው ያደጉት፣ ምን እያረጉ ነው ያሉት፣ በምን አይነት መንገድ ነው እየተለወጡ ያሉት የሚለውን ካተኮርሽ አንቺ ጋም የሚበዛው እንዴት አርገሽ አንቺ ማደግ እንደምትችይ መንገድም ያሳይሽ፣ እንዴት አርገሽ አንቺ ከፍ ወዳለ ደረጃ መድረስ እንደምትችይ በዚህ ባለበት ሁኔታ ውስጥ ማየት ጀምራለሽ።